ይህ ከፊላችን የምትመለከተው አውራሪስ ይባላል። አውራሪስ የተባለበት ምክንያት ቅርጹ የአውራሪስን እንስሳ ስለሚመስል ነው። የ1942 ፊያት ሞዴል የጣሊያን ስሪት ሲሆን የሚጠቀሙበትም መሰናክል ቀለም አይነት ነው። ከከተማ በሚወጡበት ሰዓት የሚጠቀሙት ነው። በውስጡ ማረፊያ፣ መጸዳጃ፣ የሻወር አገልግሎት እንዲሁም 10 ሰው መያዝ የሚችል መሰብሰቢያ አለው። እንደ ካራቫን ካር እንደሚባሉት ነው። ግን የጣሊያን ስሪት ቢሆንም እዚሁ ሀገር ውስጥ የተገጣጠመ ነው። በኦሮማ ጋራዥ ለዛ ነው አውራሪስ አንበሳ የስላሴ ኮከብ ያለበት። በሩ ጋር ደግሞ ቀሃስ ይላል። ቀሃስ ካለ የቀዳማዊ ኃይለ ሥላሴ አብሪቬሽን ነው፣ ስያሜ ነው። ከሾፌሩ ጋር የሚገናኙት በስልክ ነው። ስልክ ዛጋ ይታያል። ይህ መኪና ክራውን ኢምፔሪያል ሴዳን ይባላል። የ1957 የአሜሪካ ሰርቪስ ነው። ኢትዮጵያ ውስጥ የገባ አውቶማቲክ መኪና ነው። በዛን ጊዜ በቁጥር 36 ብቻ ነበር የተመረተው። እሱ ለንጉሳን ቤተሰብ ቤተሰብ መሆኑን የሚያሳይልን ጥግና ጥግ ክራውን ትመለከታለን። ይህም ደግሞ 15000 የአሜሪካ ዶላር የተገዛ በዛ ሰዓት ማለት ነው። ለምሳሌ ቀዳማዊ ኃይለ ሥላሴ ለልጃቸው ለሉል መኮንን ነበር የገዙለት። በሁሉም ሳይድ እንዲታይ ነው መስኮቶቹ የተደረጉት እንጂ አንድ መኪና ነው። ይህ የክብር ሰረገላ ነው። የ1824 የእንግሊዝ ስሪት ነው። የተገዛው በ1941 ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ 2 የክብር ሰረገላ ገዝተው አስገብተዋል። ይሄ አንደኛው ሲሆን ከላይ ሁለተኛውን እንመለከታለን። የሚጠቀሙበትም እንግዶቻቸውን ለመቀበልና ለክብረ በዓላት ነበር። ያኔ እንግዶች ከኢትዮጵያ አየር መንገድ እስከ መስቀል አደባባይ በመኪና ይመጡና ከመስቀል አደባባይ እስከ ቤተ መንግስት ደግሞ በክብር ሰረገላ ታጅበው ይመጣሉ። ከ4 እስከ 6 ፈረሶች ይጎትቷቸዋል። ሁለተኛው ላይ በደንብ ይታያል። ዋው! እዚህ ተሽከርካሪ ማሳያ ውስጥ 4 ሮልስ ሮይስ አለ። ይሄ ሮልስ ሮይስ የ1955 የእንግሊዝ ስሪት ነው። የተሰጣቸው ደግሞ ከሐረርጌ ጠቅላይ ግዛት ነው። ማለትም ከትውልድ ቦታቸው ነው። የሐረር ሰው ናቸው። ከሐረርጌ ጠቅላይ ግዛት ነው የተሰጣቸው ለ25ኛ የንግስና መታሰቢያቸው እንዲሆን። እሳቸው የሚጠቀሙት ኦኬዥናል ፕሮግራም ሲኖራቸው ብቻ ነው፣ ለልደትና ለንግስና በዓላቸው። አሁንም ውድ መኪና ነው። በዛ ሰዓት በትዕዛዝ ብቻ የሚሰራ ነው። በትዕዛዝ መሰራት የሚያሳይልን ከላይ አንበሳ አለ። ይሄ ካርላክ ነው። የ1955 የአሜሪካ ስሪት ነው። አምቡላንስ ነው። ኢትዮጵያ ውስጥ የገባ የመጀመሪያ አምቡላንስ ነው። አምቡላንስነቱ ግን ለንጉስና ለንጉሳን ቤተሰብ ብቻ የሚጠቀሙበት ታሪካዊ አምቡላንስ ነው። እንደ ፈረስ የሚጠቀሙበት ነው። ወደ ተለያዩ ቦታ በሚሄዱበት ሰዓት የሕክምና እቃ ማጥቶ የሕክምና አልጋ አለው አብሮ ዶክተር ተከትሎ የሚወጣ ነው ማለት ነው። ጣቢያ ረጅም ዓመት የነበሩ ናቸው። ሁለቱም የፈረንሳይ ስሪቶች ናቸው። ቢሆንም ይሄ ከፈረንሳይ መንግስት ነው የሰጠው የእንጨት ስሪት ነው። 17 ቶን ይመዝናል። በዚህ በኩል ያለው ደግሞ የብረት ነው። 20 ቶን ነው የሚመዝነው። ከእንግሊዟ ንግስት ኤልዛቤት ለ25ኛ ንግስና በዓላቸው መታሰቢያ ናቸው የሰጣቸው የብረት ማለት ነው። ሁለቱንም ድሬዳዋ፣ ቁልቢ ገብርኤል፣ ጅቡቲ ላይ እንግዶቻቸውን ለመቀበል የሚጠቀሙበት የባቡር ፉርጎች ናቸው። በውስጡም ተመሳሳይ ፋሲሊቲ ነው ያላቸው። ይሄ ግን በጣም ኦልድ ነው። በዚህ በኩል ያለው ደግሞ የ1947 ስሪት ነው። እናየዋለን። መጋረጃው ተቀይሯል። ሌላው ግን በዛ ሰዓት የነበረ ነው። ይሄ መታጠቢያ ነው። ይሄ ኪችን ነው። ምግብ ስቶር ማድረጊያ ነው። ይህም ተመሳሳይ ነው፣ ግን ኦልድ ነው።
መሰብሰቢያ እንዲሁም መመገቢያ ከእንጨቱ የባቡር ፉርጎ የብረቱ የሚለየው የእንጨቱ መተላለፊያ የለውም። ከአንደኛው የባቡር ፉርጎ ወደ ሌላኛው መተላለፍ ቢፈልጉ ካልቆመ በስተቀር መተላለፍ አይችሉም፣ ዝግ ነው። የብረቱ ግን ሞር ተሻሽሎ የመጣ ስለሆነ መተላለፊያ አለው። እየተንቀሳቀሰ ከአንደኛው ፉርጎ ወደ ሌላኛው መተላለፊያ አለው። ኦኬ። ይሄ ቢሮአቸው ነው። መሐመድ ሳህ ካለበት የቀዳማዊ ኃይለ ሥላሴ መለያቸው ነው። ስለዚህ የእሳቸው ቢሮ የነበረ ነው። እነዚህ መኝታ ክፍሎች ናቸው። በዚህ በኩል የክብር ዘበኛ ቦታ ነው፣ የሴኩሪቲ ቦታ ነው። ከዛን ጀምሮ ይህ መኪና ዳይምለር ይባላል። የ1946 የእንግሊዝ ስሪት ነው። ስሪቱ መጀመሪያ ይሄ ጥቁር ነበር። ይህ መኪና የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ፌቨራይት ከለራቸው ዳርክ ግሪን ስለነበር በእሳቸው ፌቨራይት ከለር ነው። ከላይ እንደሚታየው ዳርክ ግሪን ነው፣ በእሳቸው ፌቨራይት ከለር ስለሆነ አብዛኛው መኪኖች ዳርክ ግሪን የሆኑበት ምክንያት በእሳቸው ፌቨራይት ከለር የተቀባ ስለሆነ ነው። በዛ ጊዜ የተሰራ ስለሆነ ነው። ይሄ ኤርትራ ሄዶ አስመራ ጎዳና ላይ ተነድቷል ይሄ መኪና። ስለዚህ ለየት ያደርገዋል። እንግዶቻቸውንም በዚህ መኪና ተቀብለዋል። ላንድ ሮቨር ይታወቃል። ይሄ የ1956 የእንግሊዝ ስሪት ነው። ወታደራዊ ሰልፍ ጉብኝት የሚያደርጉበት መኪናቸው ነው። ከላይ ክፍት ነው፣ እንደሚታየው ክፍት ነው። ስለዚህ ወታደራዊ ሰልፍ ሽሮ ሜዳና ሌሎች አካባቢዎች በሚኖሩበት ሰዓት ቆመው ሰላምታ እየሰጡ ጉብኝቱን ይከታተላሉ ማለት ነው። እንዲሁም ፕሬዝዳንት መንግስቱ ኃይለማርያም የተጠቀሙበት ሁለት መንግስታት ተጠቅመዋል። አራት ሮልስ ሮይስ አለ። ሁለተኛው ይሄ ነው። ይሄ ደግሞ የ1954 ነው። በዋነኝነት ለቤተክርስቲያን ነው የሚጠቀሙት። ክራውኑ ላይ መስቀል አለ ከላይ። ስለዚህ ለቤተክርስቲያን የሚጠቀሙበት መኪና ነው። ሁሉም መኪኖች ፐርፐዝሊ ነበር የሚጠቀሙት። ይሄ ሶስተኛው ሮልስ ሮይስ ነው። የ1958 የእንግሊዝ ስሪት ነው። ይሄኛው ደግሞ ከታች ካየነው ከክብር ሰረገላ ጋር የእንግሊዟ ንግስት ኤልዛቤት በዚህ መኪና ተቀብለዋል። በዋነኝነት የመንገድ ሽርሽር ጉብኝት የሚያደርጉበት ነው። ከላይ ተከፋሽ ነው። በዛ ሆኖ የመንገድ ሽርሽር በሚያደርጉበት ሰዓት ለሰዎች ሳንቲምና ብር ይሰጡ ነበር። ይሄ መኪና አራተኛው ሮልስ ሮይስ ነው። አራተኛው ላይ ቢሆንም በጣም ኦልድ ነው። የ1939 ስሪት ነው። ካሉት መኪኖች ኦልድ የሚባለው ይሄኛው ነው። በዋነኝነት የመንገድ እንትን ነው የስፔሻል ፕሮግራም ሲኖራቸው ነው። የእሳቸው ስፔሻል ፕሮግራም የንግስና ባላቸውና እንዲሁም ደግሞ የልደት ባላቸው ነው። ከጎን ስፔስ አለው። እሱ ደግሞ የክብር ዘበኛ የሚቆሙበት ነው። ይህ መኪና ካርላክ ይባላል። የ1961 የአሜሪካ ስሪት ነው። ኢትዮጵያ ውስጥ የገባ የመጀመሪያው ቡሌት ፕሩፍ ጥይት ማይበሳው መኪና ነው። የሚሆንበት ከ1953 ከመፈንቅለ መንግስቱ በኋላ ንጉሱ ለጥንቃቄ ብለው ገዝተው ያስገቡት መኪና ነው።
ንጉስ ተጠቅመውበታል። ፕሬዝዳንት መንግስቱ ኃይለማርያም እና ለተወሰነ ጊዜ ጠቅላይ ሚኒስትር መለስ ዜናዊ ይጠቀሙበታል። ስለዚህ 3 መንግስታት ተጠቅመውበታል። ከጎንም ደግሞ አለ ምልክት የጥይት ሙከራ ማለት ነው። ታዲያ ይታያል። እነዚህ ቅርብ ጊዜ ናቸው። ምናልባት መንገድ ላይ ቲቪ ላይ የሚታዩ ነበረ። የ1993 ስሪቶች ናቸው። ከዛ በኋላ ተገዝተው የገቡ ጥይት ማይበሳቸው ናቸው ሁለቱ ነው። እነዚህ ላይ ቅርብ ጊዜ ነው ስለ የጠቅላይ ሚኒስትር መለስ ዜናዊ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተጠቀሙበት እነዚህ መኪኖች ናቸው። የመንግስት ሽግግርን ያሳየናል ማለት ነው አቀማመጡ። ሁለት የክብር ሰረገላ አለ። ሁለተኛው ይሄ ነው። ይሄ ደግሞ ፈረስ ለማግራት ወይም ለማሰልጠን እኩል እንግዳ በሚመጣበት ሰዓት ደግሞ ከዛኛው የክብር ሰረገላ ጋር አብሮ ተከትሎ የሚወጣ ነው። 4 እንግዶችን ያይችላል። እንደ ውይይት ታክሲ ከፊት ለፊት 2 በዚህ በኩል 2 4 እንግዶችን ይችላል። ከላይ ደግሞ እዛ ጋር የክብር ዘበኛ ቦታ ነው፣ የሴኩሪቲ ፈረስ የሚያሰለጥን ሰው ባልድራስ ይባላል። የነሱ ቦታ ይሄ ነው። ከ4 እስከ 6 ፈረሶች ይጎትቷቸዋል። እነዚህ ነው ዴልታ ኦልዲስ ሞባይል ይባላል። የ1967 የአሜሪካ ስሪት ነው። በዋነኝነት የአፍሪካ ህብረት ድርጅት ከተመሰረተ ከ1955 በኋላ ከተለያዩ ሀገራቸውን ወክለው የሚመጡ መሪዎችን ለመቀበል ለማስተናገድ ታሳቢ ተደርጎ የተገዛ ነው። ያ ደግሞ 7ኛ በር ነው። ወደ ዞን ዋና 3ኛ በር የውጭ ጉዳይ ሚኒስቴር 6ኛ በርም ሌላ አለ። የፍሏ ፊንፊኔ መግቢያው ነው። 5ኛ በርም እንደዛ። ስለዚህ ሁሉም ነገር ታስቡበት የተሰራ ነው ማለት ነው። መንገዶቹም እንደዛው ቀጥታ መሪዎች በሚገቡበት ሰዓት ምንም አይቸገሩም። ቀጥታ ነበር የሚገቡ። ከ220 በላይ ዛፎች ተቆርጠው ወጥተዋል አሁን ላይ እንጂ በጣም ጫካ ነበር፣ ደን ነበር። በጣም ዛፎች ስለነበሩ አደጋ እንዳይደርስ ተብሎ ረጅም ዓመት የቆዩ ዛፎች ለእይታም ውበት ስለማይኖራቸው ወጥተዋል፣ አደጋ እንዳይደርስ ተብሎ። አሁን ደግሞ እንደዚህ ግሪን ኤሪያ ሆኗል። እዚህ ጋር ከፊት ለፊት የምትመለከተው ጸሎት ቤት ነው። ኦኬ። አዲስ የተጨመረው ነገር እነዚህ ቢሮዎች ናቸው እዚህ ጋር ያሉት። በ1952 የተገነባ የጸሎት ቤት ነው። ለንጉስና ለንጉሳን ቤተሰብ ብቻ የሚጠቀሙበት ነው። በተለይም ለእቴጌ መነን እግራቸውን ያማቸው ስለነበር አብዛኛው ቦታ መሄድ ስለማይችሉ በአቅራቢያቸው ጸሎት እንዲያደርጉ ታሳቢ ተደርጎ የተሰራ ነው። በደርግ ጊዜ ግን ዝግ ነበረ፣ ምንም አይነት አገልግሎት አልሰጠም። ሀገር በቀልም የውጭ ዛፍም አለ። ሀገር በቀል ከሚባለው የግራር የወይራ ዛፍ እዚህ እናገኛለን። ከውጭ ደግሞ የእስራኤሎች ሆኖ የሚባል አለ። እዛኛው ረፍት ላይ አለ የግራር ዛፍ። ያው እዚህ ጋር ለግቢው ጥሩ ገጽታ ሰጥቷል ፊት ለፊት። ይሄኛው ህንጻ እዚህ ጋር ከዚህ ተቀጥሎ አለ። 3ኛ ህንጻ ነው። እሱም ሉላን እልፍኝ ይባላል። ማለትም ልጆቻቸውና የልጅ ልጆቻቸው ይኖሩበት የነበረ ስፍራ ነው። ከዚህ ጫፍ እስከዛ ጫፍ ያለው። ከዛ በኋላም ፕሬዝዳንቶች እዚህ ነው የኖሩት። እስከ ፕሬዝዳንት ሳህለወርቅ ዘውዴ ድረስ መኖሪያቸው የነበረው እዚህኛው ነው። ትልቁ ላይ አይደለም። ትልቁ ላይ እንግዶቻቸውን ለመቀበልና መንግስታዊ ፕሮግራም ብቻ የሚካሄድበት የነበረ ነው።
ከፊት ለፊት ደግሞ ሳር ቤት ይባላል። ሳር ቤት የተባለበት ምክንያት ክዳኑ በሳር የተሸፈነ ስለነበረ ነው። በንጉሱ ጊዜ የሚጠቀሙበትም እንደ ዛሬው ቀን ዕለተ ቅዳሜ እንግዶቻቸውን የሚቀበሉበት እንዲሁም ለመሰብሰቢያነት ለቢሮነትም የተጠቀሙበት ህንጻ ነው። ቀደምት ህንጻ ነው። ይሄ ሳይሰራ ቤተ መንግስቱ ሳይሰራ ዋናው ቤተ መንግስት ሳይሰራ በፊት ይሄ ተሰራ። ከዛ ስራ እንዳለቀ እንዳላለቀ እዚህ ጋር ሆኖ ነበር ቼክ የሚያደርጉት። ከፊት ለፊት ደግሞ የምትመለከቱት ይሄ ዋናው ቤተ መንግስት ነው። በሁለት ምዕራፍ ነው የተሰራው። የመጀመሪያው ምዕራፍ ከዛ ቡኒ በር እስከዛ ጫፍ ያለው ነው እዚህ ጋር ማለት ነው። በ1940 ተጀምሮ እስከ 1945 የዝግጅት ምዕራፍ ነበር። የዝግጅት ምዕራፍ ነው ያጠቃልለው የበጀት ጉዳይ የንጉስ ምርጫ ነበር። በ1948 ሊጠናቀቅ ይችላል። ይሄ የተሰራበት ምክንያት የ25ኛ የንግስና በዓላቸውን ለማክበር የኢዮቤልዩ በዓልን ለማክበር እንግዶቻቸውን ለመቀበል ታሳቢ ተደርጎ የተሰራ ነው። የኛው ሙሉ ማለት ነው። ሁለተኛው ደግሞ ከቡኒ በር ካልኩክ እስከዛ ጫፍ ያለው ነው። ያኛው ደግሞ በ1960 ተጀምሮ እስከ 1964 ሊጠናቀቅ ይችላል። ተመሳሳይ ነው ህንጻው። እንዳስፈላጊነቱ ነው ክፍል ተጨምሮ አዳራሽ ተጨምሮ ሊሰራ ይችላል። በአጠቃላይ በኒው ክላሲክ በአውሮፓውያን ስታንዳርድ ነው የተሰራው። እሱ ብቻ ሆኖ እንዳይቀር ነው እነዚህ የተጨመሩት። አንበሳ መሀል ላይ የምታዩት ደግሞ የእረኞችን ነው የኢትዮጵያ እረኞችን የሚያሳይ ነው። ሶስተኛ ላይ ክቡር ዘበኛን አለ እዛ ጋር። አራተኛ ላይ እንደገና አንበሳ ተጨምሯል። መሀል ላይ ደግሞ የሚታዩ ቅርጻ ቅርጾች አሉ። አርት ዴኮ በሚባሉ ምስሎች በተለያየ ቅርጻ ቅርጽ የተሰሩ ናቸው። የኢትዮጵያን የየዕለት ተዕለት እንቅስቃሴ ያሳየናል። እረኞች፣ ፈረሰኞች፣ እናቶች፣ የስላሴ ኮከብ፣ ቄሶች ይታያል። የኢትዮጵያ ዘውድ እንዲኖረው ታሳቢ ተደርጎ የተሰራ ነው። ባንዲራው ከተሰቀለ በዛ ሰዓት ንጉሱ ቤተ መንግስት አሉ፣ ከወረደ ደግሞ ከሀገር ወጥቷል የሚለውን ለህዝቡ ለማሳወቅ ነበር የሚጠቀሙበት። ከዚህ ነበር በቮልክስዋገን ተጭነው የወጡት። የመጨረሻ ቆይታቸው እኛው አካባቢ ላይ ነበር። ይሄም አልተቀየረም። ብራቱ የምንጣፍ መቆለፊያ ነው፣ አልተቀየረም። በዛ ሰዓት የነበረ ነው። እዚህኛው ክፍል ብቻ ፎቶ ይከለከላል። እዚህኛው ክላስ